ሰላም ጤና ይስጥልኝ። እኔ አብርሃም ነኝ ከግሎባል ብሪፊንግ 360። ዛሬ በአፍሪካ ቀንድና በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ ስለሆነ ጉዳይ እንወያያለን። ቀይ ባህር የዓለማችን 12 በመቶ የንግድ ልውውጥ የሚያልፍበት ወሳኝ መስመር። ብዙዎች ኢትዮጵያ የባህር በር የሌላት ሀገር አድርገው ቢመለከቷትም ያለ እሷ ግን የቀይ ባህር ፖለቲካ ደህንነት ሙሉ ሊሆን አይችልም። ዛሬ ኢትዮጵያ ለዚህ ቀጠና ለምን ወሳኝ እንደሆነች በዝርዝር እንመለከታለን። በመጀመሪያ ታሪክን እንመልከት። ኢትዮጵያ ለዘመናት የቀይ ባህር ኃይል መንግስት ነበረች። ዛሬም በጂኦግራፊያዊ አቀማመጧ ለባህሩ እጅግ ቅርብ የሆነች ግዙፍ ሀገር ናት። ይህ ቅርበት ኢትዮጵያ በባህሩ ላይ የሚከሰቱትን ማናቸውንም ክስተቶች በቀጥታ እንድትከታተል፣ ተጽዕኖ እንድታሳድር ያደርጋታል። ኢኮኖሚዋን ስናይ ነገሩ ይበልጥ ግልጽ ይሆናል። ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት በቀጠናው በፍጥነት እያደገች ያለች ሀገር ናት። በቀይ ባህር ዙሪያ ያሉ ወደቦች በሙሉ ጅቡቲን ጨምሮ ዋነኛ የገቢ ምንጫቸው የኢትዮጵያ ገበያ ነው። ይህም ማለት ኢትዮጵያ በቀይ ባህር ላይ የምታደርገው የንግድ እንቅስቃሴ ለጎረቤት ሀገራት የህልውና ጉዳይ ነው። ቀይ ባህር በሽብርተኝነት በባህር ላይ ወንበዴዎች ስጋት ውስጥ ሲወድቅ ቀጠናውን ማረጋጋት የሚችል ጠንካራ መከላከያ ያላት አገር ኢትዮጵያ ናት። ያለ ኢትዮጵያ ወታደራዊና ደህንነት ተሳትፎ የቀይ ባህር ሰላም መጠበቅ ለዓለም አቀፍ ማህበረሰብ እጅግ አስቸጋሪ ነው። በመጨረሻ የኢትዮጵያ የባህር በር ባለቤትነት መሆን በቀጠናው አዲስ የኃይል ሚዛን እየፈጠረ ነው። ይህ ፍላጎት ለምን አሁን መጣ? ለቀጠናውስ ምን ትርጉም አለው? ኢትዮጵያ ተገቢውን ቦታ ካገኘች ቀይ ባህር ይበልጥ አስተማማኝ ይሆናል። ለማጠቃለል ያህል ኢትዮጵያና ቀይ ባህር የማይነጣጠሉ ናቸው። የታሪክ፣ የኢኮኖሚ፣ የደህንነት ትስስራቸው አገሪቱን ቁልፍ ሚና እንዲኖራት ያደርጋታል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮመንት ላይ አስፍሩ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አብርሃም ነበርኩ ከግሎባል ብሪፊንግ 360። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።